ሁሉም ቢሆን ወርቁ እንደ ወርቅ ቦታ አለው፣ መዳቡም እንደ መዳብ ቦታ አለው። ሁለቱም የራሳቸው ቦታ አላቸው። ሁለቱም የሚሸጡበት ቦታም ይለያያል። አንድ ኩራተኛ የሆነ ሰው አለ በነገራችን ላይ ምንም የማይመስለው አለ አይደለ? ለሚስቱ ምንም ቦታ የሌለው ለሰው ለማን ቦታ ሊኖረው ነው ሲጀመር? ለትዳር ውስጥ ዝምታ ሲመጣ ምን ይሆናል? እኛ አንነጋገርም አንጣላም፣ ግን ዝምታ ከግጭት ይበልጣል። እርሶ ቢሆኑ ምን ያደርጋሉ? ይላል ባለ ታሪካችን። እኔ 38 ዓመቴ ነው። ሚስቴ 35 ዓመቷ ነው። ተጋብተን በ10 ዓመት ቆይተናል። 3 ልጆችም አሉን። በመጀመሪያ ዓመታት ቤታችን በውይይት የተሞላ ነበር። እንደ ማንኛውም ሰው እንጣላ ነበር፣ ግን እንደገና እንታረቅ ነበር። ከ2 ዓመት በፊት ግን ነገር ተቀየረ። ግጭት ቆመ፣ ነገር ግን ንግግርም ቆመ። አንድ ቤት ውስጥ ሆነን ግን ተለያይተናል። እኔ አንድ ነገር ልናገር ስመጣ አሁን አይደለም ትላለች። ቀኖች ሳምንታት ሆኑ፣ ሳምንታት ወራት ሆኑ። ዝምታው ቤታችንን ሞላ። ልጆች እንኳን መጠየቅ ጀመሩ። ወንዱ ልጄ እናቴና አባቴ ለምን አትነጋገሩም ማለት ጀመረ። እኔ ራሴን መጠየቅ ጀመርኩ። ዝምታ ሰላም ነው ወይስ የማይታይ ጦርነት? ሚስቴ እንዲህ ትላለች፣ ፍሬ ከሌለው ንግግር ይሻላል ዝምታ። ግን እንደነገርኩ በአንድ ቤት ውስጥ እንኖራለን፣ ግን እንደ እንግዶች ነን። ትዳር ውስጥ ዝምታ ሲመጣ ፍቅር ዝም ይላል ወይስ በውስጥ ይሞታል? እርሶ ቢሆኑ ምን ያደርጉ ነበር? ሀሳብ አስተያየታችሁን ስጡን ይላል የዛሬ ባለ ታሪካችን። ከባድ ነው በጣም። ይሄ መሰለቻቸትን ነው የሚያሳየው። ዝምታ በጣም ከባድ ነው አይደለ? ማለት አንድ ሰው በፍቅር እስከኖረ ድረስ አይደለም ከሚስቱ ጋር ከማንኛውም ሰው ጋር ያወራል። ከማንኛውም ሰው ጋር ማውራት አለበት አይደለ? ምክንያቱም ጤነኛ እስከሆነ ድረስ ማለት ነው። ያ ሰው የሆነ ሜንታሊ ችግር ከሌለበት፣ ንቀት ከሌለበት ከማንኛውም ሰው ጋር ሊያወራ ይገባል። የሚያወራውን ወሬ መርጦ ማለት ነው። ስለዚህ ከሚስቱ ጋር ደግሞ ሞር በኮንፊደንስ ከእሷ ጋር ማውራት ያለበትን ነገር መርጦ እሷን ማዝናናት ባለበት መንገድ እያዝናና በንግግር ማለት ነው። እነሱ እኮ ጭራሽ ቁም ነገሩንም እኮ እያወሩ አይደለም። በቃ ዝም ብለው የዘፈቀደ ኑሮ ነው የሚኖሩት። ለልጆቻቸው ሲሉ ብቻ የሚኖሩት ኑሮ መሰለኝ። በቃ ተሰለቻችተው ማውራት እንኳን እስኪያስጠላቸው ድረስ ሆነው ዝም ብሎ ያው ለልጆቻችን ስንል ምናምን የሚባል ኑሮ፣ እንደዛ አይነት ኑሮ መሰለኝ እየኖሩ ያሉት። ግን ምክንያቱም ከዚህ በፊት አሪፍ እንደነበሩ ነው ሲናገር የነበረው። ከዚህ በፊት ጥሩ ፍቅር እንደነበራቸው፣ ጥሩ ሁኔታ ላይ እንደነበሩ ምናምን ነው እየተናገረ ያለው አይደለ? ስለዚህ አሁን በመሃል የሆነ የተፈጠረ ነገር አለ ብዬ አስባለሁ። ካለመነጋገር ብዛት ነው ይሄ ግን ይፈጠራል ብዬ የማስበው እኔ። ነገራቶችን አንዴ ሁለቴ ሳትነጋገር ስታልፍ ትለምደውና ሁሉንም እያለፍክ ስትሄድ በቃ እንደ ኖርማል ታየዋለህ። እንደዛ ይመስለኛል። እንደ ኖርማል ታየውና በቃ በዛው አለመነጋገርን በቃ ልክ እንደ መነጋገር አድርገህ በቃ ራስን ውስጥህን አሳምነህ ተውና በቃ ምንም እንዳልሆነ እንዳልተፈጠረ ነገር አድርገህ እንደዛ ሆነው ይሆናል ብዬ ነው የማስበው እንጂ እንዴት ሰው ሳይነጋገር እንዴት ዝም ብሎ የዘፈቀደ ኑሮ እንዴት ይኖራል ትዳር እስከሆነ ድረስ? አዎ ግን ምን አለ መሰለሽ አንዳንዴ ብዙ የኢትዮጵያን ላይፍ ስታይል ስታይ አይደለም የኢትዮጵያን ወደ ሌላው ምዕራባዊ ዓለም ወደ ሌላው ዓለም ስትሄጂ ምን አለ መሰለሽ አሁን ላይ በጣም በሚገርም ሁኔታ ሁሉም ተወጥሮ ነው ያለው። ስራ ላይ፣ ኢንተርኔቱ ላይ ምናምን ለቤተሰቡ ጊዜ የማይሰጥበት ጊዜ ላይ ነው የደረሰው ሰው አይደለም። ለቤተሰቡ ለልጆቹ ራሱ ለቤተሰብ እንዴት ጊዜ ይጠፋል? ማታም ግባ ከስራ ለሊትም ግባ ጊዜ እኮ አይጠፋም። ቤትህ እስከኖርክ ድረስ አንድም ሰዓቱን 2 ሰዓት ትኖርሃለሽ። በቃ ሊደክምህ ይችላል። ያንን ነገር ማኔጅ አድርገህ ምናምን 20 ደቂቃም 30 እንዴት አንተ ስራ ብቻ ብለህ የምትኖር መች ልትኖር ነው? ገንዘብ የምታመጣው ልትኖር ነው። ደስተኛ ህይወት እንዲያኖርህ ነው።
ያንን ኑሮ ደግሞ የሆነ እኛ እኮ ምን በዚህ እድሜ እንሞታለን የሚለውን ነገር እኮ አናውቅም። ዛሬ እንሙት ነገ የምናውቀው ነገር ስለሌለ ገና ወደፊት እኖራለሁ ብለህ ዛሬህን ማበላሸት አያስፈልግም። ባለህ ነገር ተደስተህ ባለህ ነገር እያመሰገንክ እየኖርክ ነው የተሻለ ህይወት ለመኖር መትጋት እንጂ ዛሬህን ገለህ ነገ እንደምትኖር ተስፋ አድርገህ ዛሬህን ገለህ ገና ነገን በጉጉት መጠበቅ እኔ ጅልነት ነው ብዬ ነው የማስበው። ምክንያቱም እኛ አናቅም ዛሬ እንሙት ነገ እንሙት ከዚህ በኋላ 100 ዓመት እንኑር ያንን አናቅም። በቃ ዛሬን ጥሩ ስራ እየሰራን ዛሬን ባለን አቅም ተደስተን እየኖርን ነገን ማሰብ ለነገ በቃ እንትን ማለት ነው ያለብን እንጂ ዛሬያችንን ገለን ዛሬ ሁሉን ነገር ትተን ነገ እንኖራለን ብለን ማሰብ እኔ ሞኝነት ነው ብዬ ነው የማስበው። እውነት ነው። እና ስለዚህ ይሄ ባለ ታሪካችን የሆነ ነገር ኦሬዲ በቃ ሁለቱም አይደሉም እኮ እሷ ላይ ነው ችግር ያለው እያለ ያለው ዝምታው አለ እንጂ ግን አሁን እሱም አናግሯት ቢሆን ያ ሁሉ ጊዜ እንዴት በዝምታ ይኖራሉ? እሱ አናግሯት ነገራቶቹን ፈተው ቢሆን ኖሮ እኮ ረጅም ጊዜ በዝምታ እኮ አይኖሩ። ይሄ ለልጆች አምሮ ራሱ ጥሩ አይደለም እኮ ቤት ላይ ፍቅር ከሌለ ልጆችንም ለልጆች አምሮም ጥሩ አይደለም። እውነት ነው። ስለዚህ አሁን ቤተሰባችን ምን ያደርግ ብለሽ ትመክሪያለሽ? ማስተካከል የኛን ሐሳብ እስኪ ለቤተሰባችን እንስጥ። ምን ያደርግ ብለሽ ትመክሪዋለሽ? ያንቺን እንዳንቺ እኔ መታገል መቻል አለበት። በቃ በጣም መታገል መቻል አለበት። ሚስቱን ማናገር መቻል አለበት። እሷም ደግሞ እንደተማረ ሰው እንደሰለጠነ ሰው ነው ማውራት መቻል ያለባቸው እንጂ ምንም ነገር በዝምታ ይፈታል ብዬ አላስብም። እንደኔ አስተሳሰብ አንዳንድ ኩራተኛ የሆነ ሰው አለ በነገራችን ላይ ምንም የማይመስለው አለ አይደለ? ለሚስቱ ምንም ቦታ የሌለው ለሰው ለማን ቦታ ሊኖረው ነው ሲጀመር? ለሚስት ለልጅህ እናት ቦታ ከሌለ ለማን ቦታ ሊኖረው ነው? ምንም እኮ ሌላው ሰው ከእናቱ ከአባቱ ውጪ እኮ ለሱ ትልቅ ቦታ ሊኖራት የሚገባው ሚስት ናት። ልጅን የሰጠች ሚስት እንዴ ከባድ ነገር እኮ ነው። ከእናትና ከአባቱ በኋላ ለልጁና ለሚስቱ ነው ቦታ መስጠት ያለበት እዚህ ምድር ላይ አይደለ? በቃ እኔ እንደዛ ነው እኔ የማስበው። አንዳንዴ ምን አለ መሰለህ ነገራቶችን ከምንም የሆነ በእጅ ያለ ወርቅ ምናምን የሚባል ተረት አለ። አንዳንዴ የሆነ ነገር እጅህ ላይ ያለ እንደ ተራ ነገር ታየውና ልክ አንዳንድ ሰዎች አሉ ከእጃቸው ሲወጣ የሚባንኑ ማለት ነው። ምን ሆኜ ነው ጥቅሙ የሚገባቸው ከእጃቸው ሲወጣ ያ ነገር ሲያመልጥ በቃ ግን ያ መሆን የለበትም። እኔ እንደኔ አስተሳሰብ ወርቅ ከሆነ አንድ ነገር በቃ እንደ ወርቅ ዋጋ አድርገህ እንጂ የሆነ ዋጋውን ቀንሰህ የሆነ በእጅ ያለ ነገር ሲሆን ነገሩን ማቅለል ጥሩ ነው ብዬ አላስብም። ይሄ ግን ማለት ለሁሉም ነገር ቦታ እንትን ነው ይመስለኛል። ሰው ስንሆን አንዳንዴ ምን አለ መሰለሽ ብዙ ጊዜ ሰዎች እንዲህ አይነት ነገር ይፈጠርባቸዋል። በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚባል አባባል አለ። እውነት ነው። እኔ በዛ አምናለሁ። ማለት ያ መሆን አለበት ብዬ አላስብም። ሁሌም ቢሆን ወርቁ እንደ ወርቅ ቦታ አለው፣ መዳቡም እንደ መዳብ ቦታ አለው። ሁለቱም የራሳቸው ቦታ አላቸው። ሁለቱም የሚሸጡበት ቦታም ይለያያል አይደለ? ወርቅ እዛ ሰፈር ወስደሽ ለምሳሌ ምን አለሽ ተራ ወስደሽ ወርቁን ልሽጠበቲ ዋጋውን ያጣል። በፈለግሽ ዋጋ ላሸጪው ይችላልሽ አይደለ? ብሸጪው ማለት ነው። ወርቅ ተራ ግን ብትወስጂው ዋጋውን ስለሚያውቅ መሸጠት ባለበት ዋጋ ይሸጥ። ስለዚህ ምንድነው መሆን ያለበት? ምንም ይሁን ምንም ቦታ የግድ መሰጠት አለበት ብዬ የማስበው። ቁጭት ራሱ ከባድ ህመም ነው መጨረሻ ላይ የሆነ ነገር ከእጅህ መውጣቱ አለ። ከእጅህ እንዳይወጣ ማድረግ እችላለሁ ብለህም ስታስብ ያም ቁጭት ነው። ማድረግ እችል ነበር ብለህ ስታስብ ቁጭቱ ራሱ ሌላ ህመም ነው። ያንን ሰው ከማጣቱ በላይ ቁጭት ራሱ ከባድ ህመም ነውና ነገራቶችን
ባለንበት ጊዜ ባለንበት ሰዓት ብናስተካክል ጥሩ ነው። ብናስተውል ጥሩ ነው። ብዙ ትዳሮች በዚህ መንገድ ነው የሚፈርሱት። ባለመነጋገር፣ አለመቻል አይደለ? አንተ ተብስ አንቺ ተብሽ መባባል መኖር አለበት። መጋጨት እኮ መሰማማት መቻል በቃ ማንም ይጋጫል እኮ አይደለ? በዛ ልክ መሰማማት መቻል አለበት። አንዱ አዋቂ ነው አንዱ አላዋቂ ነው መባባል አያስፈልግም። አንተ ተብስ አንቺ ተብሽ በቃ ግድ ነው። አንዱ እሱን መስማት መቻል አለበት፣ እሷን መስማት መቻል አለባት። ግዴታ ሁሌ እሱ ነው ትክክል ተብሎ ሁሌም እሱም አይሰማም፣ እሷ ነው ትክክል ተብሎም እሷ ብቻም መሰማት የለባትም። ሁለቱም የራሳቸውን ሀሳብ ማራመድ መቻል አለባቸው። የተለያየ ሀሳብ ቢሆን ራሱ ወደ አንድ ወደሚያጠጋጋቸው ሀሳብ መምጣት መቻል አለባቸው። እና ተነጋግረናል የሚለውን ነገር ስታስብም እኮ ለአንተ እረፍት ይሰጥሃል። ሳትነጋገር ስትለያይ ግን ቁጭት ራሱ አለው። ግን ተነጋግረህ የማይሆን ነገር ከሆነ ምንም አትታገልም አንተም ከህይወት ጋር። ግን ተነጋግረህ እንትኑን አድርሰህ ሰበቡን አድርሰህ ምናምን ለሚፈጠረው ነገር አንተም አትጸጸትም። እና መነጋገር መቻል አለብን ነው የምለው። ስለዚህ ቤተሰባችን የኛን ሀሳብ በዚህ መንገድ ሰጥተናል። እንግዲህ ኮሜንት ላይ ሀሳባችሁን ኧረ ተው ሀሳብ አስተያየታችሁን ኮሜንት ላይ ስጡን። እናንተም ይሄን ብታስተካክሉ ብትሉን ደስ ይለናል። ማስተካከል ያለብን ነገር እናስተካክላለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። እናመሰግናለን።